ለአመታት የለፋችሁበት ፔጅ ከመዘጋቱ በፊት ይህን ቪዲዮ እስከመጨረሻው እዩት። ፌስቡክ ላይ እስካሁን የሌሎችን ስራ ዳውንሎድ እያደረጋችሁ ወይም ደግሞ ትንሽ ከለር በመቀየር ጽሁፍ ከላዩ ላይ በማድረግ ወይም ደግሞ ዝም ብላችሁ እያያችሁ ሪያክት በማድረግ ብቻ ገንዘብ ታገኙ ይሆናል። ይህ በዋነኝነት ሞኔታይዝ የተደረጉ ፔጆችን ይመለከታል። አሁን ግን ያ ሲስተም በቃ ፌስቡክ አዲሱን ህግ አውጥቷል። ምንም አይነት አዲስ ፈጠራ ወይም ደግሞ እሴት ወይም ደግሞ ክሬቲቭ ቫልዩ ያልተጨመረበትን ኮፒ የሆነ ቪዲዮ ፌስቡክ ላይ እይታውን ሙሉ በሙሉ ይዘጋዋል። ከዚህም አልፎ ፔጃችሁን ከክፍያ ወይም ደግሞ ሞኔታይዜሽን ያግደዋል። ፔጃችሁን ማዳን ከፈለጋችሁ መፍትሄው አንድ ብቻ ነው፣ የሌሎችን ስራ መስረቅ ማቆም። ትክክለኛ ፈጣሪዎች ስራቸውን ኮፒ ያደረገን ሰው በቀላሉ አግኝተው ሪፖርት የሚያደርጉበትን እና የሚያዘጉበትን ጠንካራ ሲስተም ወይም ደግሞ ኮንቴንት ፕሮቴክሽን ቱል የምንለውን ፌስቡክ ዘርግቷል። ስለዚህ የራሳችሁን ኦሪጂናል ስራ መስራት ጀምሩ። የሌሎችን ቪዲዮ መጠቀም የግድ ከሆነ ደግሞ የራሳችሁን ጠቃሚ ትንታኔና አዲስ ሀሳብ ጨምሩበት። በኮፒ ቪዲዮ ያሳደጋችሁትን ፔጅ በአንድ ጀንበር እንዳይጠፋ አሁኑኑ አሰራራችሁን ቀይሩ። ይህን ማስጠንቀቂያ እንዲደርሳችሁ የምትፈልጉት ጓደኞቻችሁን ኮመንት ላይ ታግ አድርጓቸው፣ እንዲሁም ቪዲዮውን ሼር በማድረግ አጋሩ። ስለ አዲሱ ፌስቡክ ህግ ምን ታስባላችሁ? ሀሳባችሁን ጻፉልኝ። ተጨማሪ ማብራሪያ ከፈለጋችሁ የዩቲዩብ ሊንክ ታች ጋር አስቀምጣለሁ፣ ገብታችሁ እዩት።